ዓለም መጨረሻዋ ላይ የደረሰች ትመስላለች። ሰብአዊነት በጠፋበት ነፍሰ ጡር መሆን እንደ ወንጀል በሚቆጠርበት ሀገር ውስጥ አንዲት ሴት ልጅ የልጇን ሕይወት ለማዳን የማትከፍለው መስዋዕትነት የለም። ዛሬ የምናየው ፊልም ኖዌር የተሰኘውንና በኔትፍሊክስ ብዙዎችን ያስለቀሰው ፊልም ነው። በውቅያኖስ መሃል በዝግ ኮንቴነር ውስጥ ያለረዳት ልጇን ስለወለደች ጀግና እናት እናያለን። እስከ መጨረሻው ድረስ ተከታተሉን። ታሪኩ የሚጀምረው ስፔን ውስጥ እንደሆነ በሚገመት ነገር ግን በፈላጭ ቆራጭ አገዛዝ የምትመራ ሀገር ነው። ሀገሪቱ በሀብት እጥረት ምክንያት ሕፃናትንና አቅመ ደካሞችን የምታጠፋበት መጥፎ ዘመን ላይ ነች። ሚያ ነፍሰ ጡር ናት። ቀደም ሲል ኡማ የተባለች የመጀመሪያ ልጇን በመንግሥት ወታደሮች ተነጥቃለች። ያ ቁስል አሁንም ድረስ በውስጧ አለ። ከባለቤቷ ከኒኮ ጋር በመሆን ሀገር ጥለው ለመጥፋት ውድ ክፍያ ለኮንትሮባንድ ነጋዴዎች ይከፍላሉ። በጭነት መኪና ውስጥ ካሉ ኮንቴነሮች በአንዱ ውስጥ ይሸሸጋሉ። ነገር ግን ባልታሰበ ሁኔታ ሚያና ኒኮ በተለያዩ ኮንቴነሮች ውስጥ እንዲገቡ ይደረጋል። በመሃል ወታደሮቹ ፍተሻ ይጀምራሉ። የሚያ ኮንቴነር ውስጥ የነበሩት ሰዎች በሙሉ ተገኝተው በጥይት ሲረሸኑ፣ ሚያ በጭነት ሳጥኖቹ አናት ላይ በሚገኝ ጠባብ ክፍተት ውስጥ ተደብቃ ትተርፋለች። በመጨረሻም ኮንቴነሩ መርከብ ላይ ተጭኖ ጉዞ ይጀምራል። ጉዞ ገና ሳይጀመር ከባድ ማዕበል ይነሳል። መርከቧ ስትወዛወዝ ሚያ ያለችበት ኮንቴነር ተንሸራቶ ባህር ውስጥ ይወድቃል። ሚያ ስትነቃ ራሷን ያገኘችው በውሃ ላይ በምትንሳፈፍ ኮንቴነር ሳጥን ውስጥ ነው። በወታደሮቹ ጥይት የተበሳሱት ቀዳዳዎች ውሃ ያስገባሉ። ሚያ ዙሪያዋን ስትመለከት ተስፋ አስቆራጭ ዕቃዎች ብቻ ነው ያገኘችው። ትላልቅ የኤሌክትሮኒክስ ሽቦዎች፣ የፕላስቲክ ዕቃዎች፣ የታሸጉ ምግቦችና ዊስኪ ጥቂት የኤሌክትሮኒክስ ዕቃዎች ናቸው። ሚያ ቀዳዳዎቹን በፕላስተር ለመድፈን ትሞክራለች። ውሃው ግን አላቆምም። በዚህ መሃል ኒኮ በስልክ ይደውልላታል። እርሱም ባህር ውስጥ ወድቆ ኮንቴነሩ እየሰጠመ እንደሆነ ይነግራታል። ሚያ በጭንቅ ውስጥ ብትሆንም ለኒኮ ግን ደህና ነኝ ብላ ትዋሸዋለች። ኮንቴነሩ ግማሽ በግማሽ ውሃ ሞልቷል። በዚያ ቅዝቃዜና ጨለማ ውስጥ ሚያ ምጥ ይይዛታል። እጅግ በሚያሳምም ሁኔታ ያለማንም ረዳት በውሃው ላይ ተንሳፋ ሴት ልጇን ትወልዳለች። ልጇን ኖዋ ብላ ትሰይማታለች። አሁን ሚያ ከራሷ ሕይወት በላይ ለልጇ መኖር አለባት። ልጇ ከፕላስቲክ ዕቃዎች ተንሳፋፊ አልጋ ትሰራላታለች። ልጇ ኖዋ ከተወለደች በኋላ የሚያ ትግል አቅጣጫውን ይቀይራል። አሁን የምትታገለው ለራሷ ሳይሆን ለልጇ ነው። ጡቷ ወተት እንዲያመጣና መብላት መጠጣት አለባት። ነገር ግን በኮንቴነሩ ውስጥ የነበረው ምግብ አልቋል። ሚያ እጅግ አስገራሚ ብልሃቶችን መጠቀም ትጀምራለች። አሳ ማጥመድ፣ የኤሌክትሪክ ሽቦዎችን ማውጣትና በማጠፍ ማጥመጃ ትሰራለች። የሚገርመው ግን አሳዎቹን ለመሳብ ማጥመጃ አልነበራትም። ሚያ እግሯ ላይ ያለውን ቁስል መልሳ በመክፈት የገዛ ደሟን እንደ መጥመጃ ትጠቀምበታለች። በዚህም ትንንሽ አሳዎችን ይዛ በጥሬው ትበላለች። ያንን የጥሬ አሳ ስጋ በጭንቅ ስትበላው የሚታየው ትዕይንት የተመልካቾችን ስሜት በእጅጉ ይነካ ነበር። የውሃ ጥም፣ የሚጠጣ ውሃ በሌለበት ሁኔታ በኮንቴነሩ ጣሪያ ላይ በወታደሮች የተበሳሱትን ቀዳዳዎች በመጠቀም የዝናብ ውሃ በፕላስቲክ ዕቃዎች ትሰበስባለች። እያንዳንዱን የውሃ ጠብታ እንደ ወርቅ ትቆጥራታለች። አንድ ምሽት ላይ በዚያ ጸጥታ በሰፈነበት ውቅያኖስ መሃል ስልኳ ይጮኻል። ኒኮ ነው። ድምፁ ግን ተስፋ የቆረጠና የዛለ ነው። እሱ ያለበት ኮንቴነር ሙሉ በሙሉ እየሰጠመ እንደሆነና ሊሞት ጥቂት ደቂቃዎች እንደቀሩት ይነግራታል። ሚያ ልጃችንን አደራ፣ ስለ አንቺና ስለ እሷ ሳስብ ነው የምሞተው ብሎ የመጨረሻ ስንብቱን ያደርጋል። ሚያ በለቅሶ ብትጮህም ስልኩ ይቋረጣል። አሁን ሚያ በዚህ ሰፊ ውቅያኖስ ላይ ብቻዋን መሆኗን አውቃለች። ያ የመለያየት ሕመም ጥንካሬ ይሆናታል። አልሞትም፣ ልጄንም አላስሞትም ብላ ለራሷ ቃል ትገባለች። ቀናት እያለፉ ሲሄዱ ኮንቴነሩ በውሃ እየከበደና ወደ ታች እየሰጠመ ይመጣል። ሚያ በኮንቴነሩ ጣሪያ ላይ ቀዳዳ ለመስራት የብረት ዕቃዎችና ቢላዋ በመጠቀም ለቀናት ትታገላለች። እጆቿ እስኪላጡና ደም እስከሚያፈሱ ድረስ ጣሪያውን ትፈለፍላለች። በመጨረሻም ቀዳዳ ሰርታ ወደ ጣሪያው ትወጣለች። ይሁን እንጂ ኮንቴነሩ ሙሉ በሙሉ መስመጡ አልቀረም። ሚያ አጭር ጊዜ ብቻ እንዳላት ስለምታውቅ ያገኘችውን የፕላስቲክ ዕቃዎች ሁሉ በገመድና በሽቦ አንድ ላይ በማሰር ተንሳፋፊ አልጋ ትሰራለች። ልጇ ኖአን በዚያ አልጋ ላይ አስቀምጣ ራሷን ደግሞ ከልጇ አልጋ ጋር ገመድ ታስራለች። ኮንቴነሩ ሙሉ በሙሉ ሰምጦ ውቅያኖሱ ሲውጠው ሚያና ኖአ በውሃ ላይ ተንሳፈው ይቀራሉ።
በውቅያኖሱ ላይ ለሰዓታት ምናልባትም ለቀናት ተንሳፈዋል። ሚያ በብርድና በረሃብ ተዳክማ ራሷን ስታለች። ኖዋ ግን ሕይወት እንዳላት ለማሳየት አልፎ አልፎ ታለቅሳለች። ልክ በዚህ ሰዓት ነው አንዲት ትንሽ የዓሣ አጥማጆች ጀልባ በአቅራቢያቸው የሚያልፈው። ዓሣ አጥማጆቹ በውሃ ላይ የሚንሳፈፉትን ፕላስቲኮችና ቆሻሻዎች አይተው ምንድነው ብለው ይቀርባሉ። ሲቃረቡ ሕፃን ኖዋን ያገኟታል። ሚያ ግን ውሃ ውስጥ ተዘፍቃ ነው ያገኟት። ከውሃ አውጥተው ጀልባው ላይ ሲያሳርፏት ትንፋሽ የላትም ነበር። ዓሣ አጥማጆቹ ተስፋ ሳይቆርጡ በደረቷ ላይ ትንፋሽ ለመመለስ ሲፒአር ሲሰጧት በመጨረሻ ሚያ ውሃውን ተፍታ አይኗን ትገልጣለች። የመጀመሪያ ጥያቄዋ ልጄስ የሚል ነበር። ልጇን በሰላም ስታያት ተመልካችን የሚያስለቅስ የደስታ ለቅሶ ታለቅሳለች። ሚያ ሁሉንም መከራ አሸንፋ ከሞት አልፋ ተመልሳ ለመኖር የበቃ ጀግና እናት ሆና ታሪኩ ያበቃል። ኖዌር ፊልም የሚያስተምረን አንድ ትልቅ ነገር ቢኖር ተስፋ እስካለ ድረስ ሞትን ማሸነፍ እንደሚቻል ነው። እናንተስ በሚያ ቦታ ብትሆኑ ምን ታደርጉ ነበር? በኮሜንት መስጫው ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።